ሰላም ውድ እግዚአብሔር ቤተሰቦች ወደ ቻናላችን እንኳን በሰላም መጣችሁ። የዕለቱን ስብከቶች አሰባስቤ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ በእግዚአብሔር ስም እንድትከታተሉ ጠይቃችኋለሁ። ወደ ቪዲዮቹ እንለፍ። እግዚአብሔርን እውነቴን ነው የምላችሁ ክርስቲያኖች፣ ለብዙ ነገር ብላችሁ ጥላችሁት አትሂዱ። ለብዙ ነገር ብለን ጥለነው እንሄዳለን። እግዚአብሔርን በጣም ነው የምናሳዝነው። ለሱ ብለን ጥለን የመጣ ነው ትዝ የሚለን ነገር ይኖር ይሆን? እውነት እግዚአብሔርን እኮ ስለ ብዙ ነገር አሳልፈን ሰጥተነዋል እንጂ ለሱ ብለን የተውንለት ነገር ትዝ ይላችኋል? አብዛኞቻችን እኮ እግዚአብሔር አምላክ እውነቴን ነው የምላችሁ የመጀመሪያም የመጨረሻ ምርጫችን ሳይሆን ከአማራጮቻችን መካከል አንዱ ሲጣበን ሲጫንቀን መግቢያውና መውጫው ስናጣ የምንመርጠው ነገር ነው እንጂ እግዚአብሔር ስንደሰትም ስናገኝም ሁሌም በመንኖርበት ህይወት ላይ የመጀመሪያ ጥሪያችን እንዲሆን ላንፈልግ የምንችል ሰዎች አለን። ይሄን ደግሞ ፈልገነው ላይሆን እኮ ይችላል፣ ግን ለምደነው አላሁ መኖር ከከበደን ምክንያቶች መካከል ምን መሰላችሁ? ከእግዚአብሔር የተቀበልናቸው ነገሮች ወደ እግዚአብሔር እንዳንሄድ መሰናክል ሆኑ። ለምነን የተቀበልናቸው ነገሮች ከእግዚአብሔር ተንበርክከን የለመነው ትዳር ሲሰጠን ወደ እግዚአብሔር የማንቀርብበት መሰናክል ይሆንብናል። ከእግዚአብሔር ለምነነው የተቀበልነው ልጆቻችን መልሶ ከእግዚአብሔር የተቀበልናቸው ልጆቻችን መልሰን ወደ እግዚአብሔር ቤት እንዳንገባ ደግሞ ወደ ኋላ የሚስቡን ገመዶች ሆኑ። ከእግዚአብሔር የተቀበልነው ለምነን ያገኘነው ሀብት መልሰን ወደ እግዚአብሔር እንዳንመጣ አሁንም ወደ ኋላ የሚስበን ነገር ሆነ። ለዛ ነው እግዚአብሔር አምላክ ተከተሉኝ የሚለውን ጥሪ ሲያሰማ ሊከተሉት የሚፈቅዱ ሰዎች በሙሉ ኃጢአትን ብቻ ሳይሆን መተው ያለባቸው አለኝ ብለው የሚያስቡትን ነገር በሙሉ መተው አለባቸው። ክርስቲያን ለምን መከራ ደረሰብኝ ብሎ ከሚማረር ይልቅ መከራውን እግዚአብሔር አሳለፈኝ ብሎ የሚያመሰግን መሆን አለበት። እግዚአብሔር ባለበት የሚደንቅ ነገር ይሰራል። እግዚአብሔር ድንቅ ነው። በልዎ ለእግዚአብሔር ግሩም ግብርከ። እግዚአብሔር እንደዚህ በሉ፣ ስራ ግሩም ነው። ባይኖረንም እግዚአብሔር ስራው ግሩም ነው። እውነት ነው። እስኪ ሁላችሁም እግዚአብሔር ስራ ግሩም ነው እያላችሁ ኮሜንቱን አጥለቅልቁት። ጉስቁልና ቢያጠቃንም እግዚአብሔር ስራው ግሩም ነው። ዕውቀት እየተከፈለብን ብንጨነቅም እግዚአብሔር ስራው ግሩም ነው። የማምሻ ዘመናችን ድካም የበዛበት ቢሆንም ፍጻሜያችንን ስለሚያሳምረው እግዚአብሔር ስራው ምንድነው? ንገሩኝ። ግሩም ነው በሉ። የበላችሁ የጠጣችሁ ብቻ የለበሳችሁ ገንዘብ ያላችሁ አይደላችሁም። ሰው ስለሆንን እግዚአብሔር ስራው ምንድነው ወገኖቼ? ግሩም ነው። ግሩም ነው። ቢኖረንም ባይኖረንም እግዚአብሔር ስራው ምንድነው? ግሩም ነው። በስጦታው አይለካም። እግዚአብሔር ስለሰጠን አይደለም ሳይሰጠንም ግሩም ነው። በመከልከል ውስጥ ሰጪ ነው። እግዚአብሔር የሚከለክለን የማይጠቅመንን ነው፣ የሚሰጠን ለኛ የሚበጀንን ነው። ለምንን ሁሉ አይሰጠንም፣ ምክንያቱም ስራው ግሩም ነው። ተቀብለን እንዳንጠፋ ሳይሰጠን ያኖረናል። አያችሁ፣ እናት ልጇ እንዳይታመምባት ከጣፋጭ ነገር ትከለክለዋለች። ስስታም ሆነ አይደለም፣ ልጁ በጣም ያምረዋል፣ እናት ትከለክለዋለች። እግዚአብሔር ለኛ ከእናት ልጅ በላይ ውድ ነው፣ ከአባት በላይ ውድ ነው። የአባትን እልፍኝ የሚያስረሳ ፍቅር ያለው እግዚአብሔር ብቻ ነው። ታድጎቱ ታላቅ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ የሰይጣንን ውሸት አትስሙ። ጻድቅ ማለት እውነተኛ ማለት ነው። ጻድቅ አይወድቅም፣ የእግዚአብሔርን ኃይል ፈጽሞ አይጠራጠርምና። ስላልተሳካልኝ እግዚአብሔር ስላልቻለ ነው አይልምና። ጻድቅ ዘይትገደፍ ይርኢኩ፣ ጻድቅ ሲወድቅ አላየሁም፣ በእግዚአብሔር ኃይል ስለሚያምን። እያመመህ እግዚአብሔር ፈዋሽ ነው በል። እየራበሽ እግዚአብሔር መጋቢ ነው በይ። ምክንያቱም በልተው የሚሞቱ አሉ። ሰዓት በይ ትኖሪያለሽ። ማን ስላለ ካንቺ ጋራ? እግዚአብሔር ስላለ እግዚአብሔር ይኑር ከኛ ጋራ። እከሌ ከኋላ ተነስቶ ከኔ ኋላ ተነስቶ ትምህርቱን ጨርሶ ሀብታም ሆነ። አታውቀውም። እከሌን ብር ቆጥሮ ነው ያየው። በብዙ መከራ ውስጥ ነው ያለው። ለአንተ መሽቶ ይነጋል። ጨው ያለው ጨው የሌለው አትልም። ያገኘውን ትበላለህ፣ ይስማማሃል። የለበስከው በትከሻ ልክ ያምርብሃል። እግዚአብሔር ውበቱ የሆነለት ሰው ምንም ቢለብስ ያምርበታል። የኃጢአተኞችን ሰላም አይቼ በክፉዎች ላይ ቀንቼ ነበር። በአመጽና በግፍ ሥራ የረከሱ ሰዎች ተዝናንተው ሲኖሩ ስታዩ ያስቀናል። ግን የኃጢአተኛ ከፍታ የውሸት ነው። ርኢክዎ ለኃጥእ አብዮ ተላዕለ ከመ አርዘ ሊባኖስ። እግዚአብሔር የሌለው ሰው እንደ ሊባኖስ ዛፍ አድጎ ከፍ ብሎ አየሁት። አምላክ ስለሌለው ግን ከፍ ካለ በኋላ ነፋስ ሲመታ ወደቀ። ግን እዛው አለሁ። ማን ስላለ ከኔ ጋራ? ስለዚህ ታገሱ፣ እግዚአብሔርን ጠብቁት።
አታጉረምርሙ ጎደለብኝ ብላችሁ። ድንገት አጣኋቸው። መጀመሪያ ግን እግዚአብሔር እኔን ከነሱ በታች አረገኝ ብዬ ልሰናከል ነበር አለ ዳዊት። እኛ ግን ተሰናክነናል። እንደ ዳዊት ለትንሽ አላልንም። ቆይተናል ከወደቅን ከላይ ከኋላ የተነስቶ እግዚአብሔር ግን ደጅ እየጠናው ያዳላል ብዙ ነገር ብለናል። እሱ ግን አያዳላም። በእኛ ቤት ፈቃዱ ልዩ ነው። ስለዚህ አታጉረምርሙ። ጻድቅ አይጣልም፣ አማኛ አይወድቅም። የተጣለ ጻድቅ አላየውም። ዘሩ እህል አጥቶ አይለምንም። ማይተብ ያሰረ ወድቆ አይወድቅም። ማን ያነሳዋል? ማን ያነሳዋል? መድኃኔዓለም ሁላችንንም ያንሳ። እግዚአብሔርን ስራ ድንቅ ነው፣ ግሩም ነው በሉት። ባዶ ሲያረጋችሁ አታማሩ ክርስቲያኖች፣ አናማር። ባዶ ሲያረገ ለሆነ ነገር እያዘጋጀህ ነው። ለሆነ ትልቅ ዓላማ እያዘጋጀ ነው። ተመልከቱ፣ ሙሴን እኮ የበግ ጠባቂ አድርጎ ያስቀመጠው ለምን መሰላችሁ? በኋላ ላይ እስራኤላውያንን የሚመራ መሪ ስለሆነ በበጉ እያለማመደው እኮ ነው። በግ እኮ ስንት አይነት አመል አለው። አንዱ ልጋጥ ይላል፣ አንዱ ልኮብልል ይላል፣ አንዱ ይጋጫል፣ አንዱ ይማታል፣ አንዱ ጭቃ ውስጥ ይንከባለላል፣ አንዱ ውሃ ይጠጣል። ይሄንን ሁሉ የበግ አመል ሙሴን 50 ዓመት እንዲለማመድ አደረገው እግዚአብሔር። በ30 ዓመቱ ነው ከግብጽ የወጣው። 50 ዓመት ሙሉ በግ ጠባቂ አደረገው። 50 ዓመት ሙሉ ይሄንን በግ ያስጠበቀው ግን ተዋርዶ እንዲቀር ስለፈለገ አይደለም። እንደ በግ የመሰላቸውን ህዝቡን መጠበቅ የሚችልበትን ጥበብ በበጎቹ ሊያስተምረው ስለፈለገ ነው። ታዲያ ዝቅ ማለት ሁሌ ውርደት ይመስላችኋል? ባዶ ሆኖ መገኘት ሁሌ ማጣት ይመስላችኋል ክርስቲያኖች? በፍጹም አይደለም። እግዚአብሔር ዝቅ ሲያረግ ለተለየ ነገር እያለማመደ ነው። እግዚአብሔር ዝቅ ሲያረግ ከፍ ላለው ዓላማ ከእንዲሁ እያዘጋጀ ነው። ኃጢአት ራስን ያሳጣል፣ ጉልበት ያሳጣል፣ ሀብት ያሳጣል፣ ወዳጅ ያሳጣል፣ ቁመናን ያሳጣል፣ አይምሮን ያሳጣል፣ አስተሳሰብን ይነሳል፣ ይጎትታል፣ ተስፋ ያስቆርጣል፣ ነገን ያሳጣል፣ ዓላማ የለሽ ያደርጋል። እምንኖርለት ነገር እንዳይኖረን ያደርጋል። ሰማይ እንዳይታየን ያደርጋል። ኃጢአት ለጊዜው ደስ የሚል የማይጠቅም ገመድ ነው አስሮ የሚይዝ። አሰድዶት መከራውን አይቶ ተጨንቆ ወደ ቤተ ክርስቲያን የመጣ ሰው ቢኖር እኔ እኮ ርኩስ ነኝ፣ እኔ ቆሻሻ ነኝ፣ እግዚአብሔር ከወገኖቹ ይለየኝ ይሆን አይበል ይላል። አሁን ነገ ስንል ኑ ብሎ ድንገት ያነሳናል። መቅረዟን ድንገት እፍ ብሎ ያጠፋታል። ንስሐ መግባት አለብን ሁላችንም። ለነገ የምናቆየው የኃጢአት ጥሪት መኖር የለበት። ኃጢአት ያደነዘዘው ሰው ምንም አይሰማው። ተመስጦ ሌላ ነው። አያደንቅ፣ አይሰቀቅ፣ አይጠነቀቅ። በቃ ተጎልቶ ዝም ብሎ እድሜውን መፍጀት። መደንዘዝ ለቤተ ክርስቲያን አሁን ሰይጣን ከሚጎዳት በላይ እየጎዳን ያለ የልጆቿ መደንዘዝ ነው። የተኛ ሰው ቤቱ ይዘረፋል፣ ቤቱ ይሰረሰራል፣ ሀብቱ ይዘረፋል፣ እሱም ሊገደል ይችላል፣ ቤቱም ሊቃጠል ይችላል። በኃጢአት የተያዘ ሰው ጸጋውን ያጣል። መለወጥ እኮ ነው ያቋል። እንዳትቆርብ እስኪ የትኛው ጳጳስ ነው የከለከለ? እንዳትቆርቡ፣ ንስሐ እንዳትገቡ፣ እንዳትጸልዩ። እናንተ ያስተዳደር ጥብቅና ከመቆማችሁ በፊት ስለ ነፍሳችሁ የማታስቡለት እና መጠንቀቅ ማለት መጀመሪያ በለመድነው ነገር የሚከፍታቸውን በሮች ሰይጣንን እነሱን ነው ማየት። ኃጢአቱ ከደረሰ በኋላ ከመታገል መጀመሪያ ሊመጣ ሲል በር መዝጋት ነው። መንቃት ማለት ይሄ ነው። ጸሎት ለምሳሌ ሳምንት በወኔ የጸለያችሁ አትተውት። ጸሎቱ መብዛቱ ሳይሆን መዘውተሩ ነው። ባይገባችሁም አዘውትሩት። ቤተ ክርስቲያን መሄድን ጥሩ ህሊና ባይኖራችሁም አዘውትሩት። ዝም ብለን እግዚአብሔር ባረከን የምንለው ምን ሲሆን ነው? እግዚአብሔር ባረከን፣ እግዚአብሔር አከበረን የሚባለው ሲሳካን ስኬት ነው ወይ? የእግዚአብሔር የመሆን ምልክት አይደለም። መራበስ የእግዚአብሔር ምልክት አይደለም። ማጣትስ የእግዚአብሔር ምልክት አይደለም። አሁን እየተጃጃልን ምክንያቶቻችን ማስወገድ አለብን። ልጅ ነኝ፣ አሞኛል፣ አልተማርኩም፣ ድሃ ነኝ፣ እንደዚህ ነኝ ያላችሁን ነገር ይዛችሁ ወደ ቤተክርስቲያን። እውነት ነው። ግን እውነት ለመናገር ለምንድን ነው ንስሐ ማንገባው? ስጋው ደሙን ማንቀበለው? እግዚአብሔር ይሄን ሁሉ ነገር ፈቅዶልን ለምንድን ነው? እስኪ ምክንያት የምትሉትን ነገር ጻፉና ኮሜንት ላይ እንወያይበት። እኔ ኃጢአተኛ ልጅ ነኝ፣ ጠልቼ አይደለም ተታልዬ ነው በሉት። ደክሞኝ እንጂ ክጄ አይደለም በሉት። ከቦርሳ ውስጥ በወድቅም ያንተ ድሪም ነኝ፣ ከመንጋ ውስጥ ብጠፋም ከበጎች አንዱ ነኝ። ከፊት በኃጢአት ምክንያት ብርቅም ከልቤ ግን አላወጣውም በሉት። የትም ብትወርቁ ያነሳችኋል። ወገኖቼ ሰይጣን ይሄን ያህል ከጣለን እግዚአብሔር ደግሞ እንዴት እንደሚያነሳችሁ አስቡት። ወደ ማናውቀው ክብር ነው የሚያደርሰን እግዚአብሔር። እየጠበቀን እኮ ነው እግዚአብሔር። ወገኖቼ ወጣቶቹ እመኑት፣ ሲያሳፍራችሁ እዩት። እግዚአብሔር ማንን አሳፍሮ ያውቃል? አብርሃምን ነውን? በድህነት ተንከራቶ በባለጠግነት አልመለሰው? ባዶውን ወጥቶ ያዕቆብን በብዙ መንጋና እረኛ በብዙ ልጆች አላመጣው? ሙሴን ተመልከቱት። ባዶውን ከድሎት ቤት ወጥቶ የሕዝቡ መሪ፣ የመንጋው አስተማሪ፣ የሕጉ መጋቢ
የብዙ ራእዮችና ባለጠጎች አላረገው? ታዲያ የእግዚአብሔር ከኛ ጋር የለም? ወጣቶቹ እመኑት፣ አምልኩትና እመኑት እንጂ እንዳትፈሩ። እመን እንጂ አትፍራ። ብዙዎቻችሁ ፈርታችሁ ኃጢአት እየሰራችሁ እንደሆነ እናውቃለን። የሰው ችግር የሚሰማ ሰው እግዚአብሔር የእሱን ችግር ይሰማዋል። እውነቴን ነው። የጌዲዮን ልጅ ቁሞ ምንድን ነበር ያለው? ስምዖን ሰባ እስራኤል እግዚአብሔር ይስማ ይግቡ። የእስራኤል ሰዎች እኔን ስሙኝ እናንተንም እግዚአብሔር ምን ይበላችኋል? ይስማችኋል። ሰውን ስንሰማ እግዚአብሔር ይሰማል። ሰውን ዝም ብላችሁ ሳትፈርዱ፣ ወጉን ሳትተነትኑ፣ መልስ ሳታዘጋጁ ዝም ብላችሁ ጭንቀቱን ስሙት። ያ እኛንም የሚሰማ ሰው ይጥልልናል። መድኃኒዓለም የሰው ችግር መስማት፣ የቤተ ክርስቲያንን ታሪክ መስማት፣ ትምህርት መስማት ጆሮ፣ አይን ደግሞ መጽሐፍ ማገላበጥ። አይን እኮ ኩል አለው ታውቃላችሁ? የአይን ኩሉ የእግዚአብሔር ቃል ነው የሚኳል። አንተ አያለው ትላለህ እውር ነህ ይላል ራዕየ ዮሐንስ ምዕራፍ 3 ላይ። አያለው ትላለህ እውር ነህ፣ ከኔ ዘንድ ያለውን ኩል ግዛ አይንህ እንዲጠራልህ ይላል። ያ ኩል ምንድነው? ወንጌል። አሁን እኮ መለየት ያለብንን አናውቅም፣ አብሮን መኖር ያለብንን አናውቅም። ወዳጅ አይታወቅ፣ ጠላት አይታወቅ፣ ሩቁን አናውቅ፣ ቅርቡን አናውቅ፣ ሲመክሩብን አናውቅ፣ ሲመክሩን አናውቅ። ያ እንዲገባን እኮ የጠራ አይን ሲኖረን ነው። የጠራ አይን የሚኖረን ምን ነው? አይናችን ሲኳል ነው። የምንኳለው ምንድን ነው? የክርስቶስን ወንጌል ነው። ያ አይን አጥርተን እንድናይ ያስችለናል። እግዚአብሔር በሚሰጠው ጊዜ ይሰጣል። አትጨነቁ። እርሱ ስለኛ ምን እንደሚያስፈልገን እኮ ያውቃል። ሳንለምነው ያውቃል። ሳንጠይቀው ይሰጠናል። ለምንድን ነው ተጨንቀን ከአእምሮ ውጭ ምን ሆነው? ለምንድን ነው ከመረጋጋት ምን ወጣው? በመጠን መኖርን መልመድ። ተጨንቆ በቁመቱ 1 ክንድ መጨመር የሚችል ማን ነው ይላል። ተጨንቆ ማንም ሰው ምንም ፈቀቅ ማድረግ አይችልም። መጨነቅ ፈቀቅ አያደርግም። በተለይ ወጣቶች በዚህ ዘመን ተደጋገፉ፣ ተበረታቱ። በተለይ ክርስቲያኖች እርስ በርሳችሁ 3 የምትበሉ ተጨንቀው የሚበሉት ላጡ አካፍሉ። ወገኖቼ ወደኛ የሚመጣ የየትኛውም ሀብት የኔና የናንተ ብቻ አይደለም። እደግመዋለሁ፣ የኔና የናንተ ብቻ አይደለም። እንድናከፋፍል ነው ለኔና ለናንተ የተሰጠ። ብቻህን እንድትጨርሰው አይደለም። እግዚአብሔር የሀብትን ጸጋ አንተ ጋር ያጎናጸፈ እንድታከፋፍልለት ነው ወደ አንተ የመጣው። የወንጌላችን ትልቁ ተልእኮ ስጦታ ነው። እኛ እንኳን የዳነው በስጦታም አይደለም ነው አይደለም። ትልቁ ጸጋችን እኮ ስጦታ ነው። መጽሐፍ ቅዱሳችንን ገልበጥ አርጋችሁ ስታዩት የሚያስፈልጋቸውን ባትሰጧቸው ምን ይጠቅማቸዋል እኮ ነው። እግዚአብሔርን የነገ ቀጠሯችን አናድርገው ክርስቲያኖች። እግዚአብሔር የዛሬውም የነገውም የከነገ ወዲያውም የሁልጊዜም መጀመሪያም የመጨረሻ ምርጫችን ነው። ከአማራጮቻችን መካከል አንዱ አይደለም አምላካችን። በፍጹም ሊሆንም አይችልም። ከምን ጋር እናወዳድረዋለን? እንደው ልንሰጠው የምንችለው ምንም ነገር ባይኖርን ክርስቲያኖች ንጹህ ልብ ለእግዚአብሔር ይዘንለት እንምጣ። መዝሙር 50 ላይ ልበ አምላክ ቅዱስ ዳዊት ይሄን ያለ የሚለው መስዋዕትንስ ብትወድ በሰጠሁ ነበር፣ ግን የሚቃጠለው መስዋዕት አንተን ደስ አያሰኝም። ለእግዚአብሔር መስዋዕቱ የተሰበረ ምንድነው አለ? ልብ ነው አለ። ከዚህ ሥርዓተ አምልኮ ልንፈጽምበት ከተሰበሰብንበት ቤተ መቅደስ በላይ የኔና የናንተን ሰውነትን የሚፈልገው ክርስቶስ እሱን የሚፈልገው። አብዛኞቻችን ለዛ ነው የደከምነው እኮ። ለቤተ መቅደሱ የሚያስፈልገውን ነገር ከማሟላት ወደ ኋላ አይደለንም። ስጡ ስንባል እንሰጣለን፣ አርጉ ስንባል እናረጋለን። ጥሩ ነው። አሁንም አናቁም። ቤቱ ቤታችን ነው። መስጠት ያለብንን እንስጥ። ስትሰጡ ግን ራሳችሁንም አትርሱት። ስታደርጉ ግን እግዚአብሔር አምላክ እናንተንም እንደሚፈልጋችሁ አትዘንጉት። ለእግዚአብሔር ከምናመጣለት ብዙ መስዋዕት ይልቅ እኛው ራሳችንን እንበልጣለን። አፍርሶ ሊሰራን ይፈልጋል እግዚአብሔር። ክርስቲያኖች ዙሪያው ገደል ሲሆንባችሁ እንዲህ ብላችሁ መጠየቅ ትችላላችሁ። ጌታ ቤተክርስቲያን ብር ብላችሁ የሚያስጨንቅ ነገር ወሬም ይሁን መከራ ስትሰሙ ቤተክርስቲያን ቀጥ ብላችሁ ሄዳችሁ እኔ የዓለም ብርሃን ነኝ፣ እኔን የሚከተል ሰው ጨለማን አያይም ብለናል። ጌታዬ ኢየሱስ ክርስቶስ ሆይ ለልቤ ብርሃን ስጠው፣ የጨለማውን ሕይወቴን ግፈፍልኝ ብላችሁ 12 አቡነ ዘበሰማያት ደግማችሁ ብትሄዱ ግፈፍ ያደርግላችኋል። ክርስቶስ ብርሃን ቃሉ አይታጠፍም። እሱ የሚፈልገው የሚያምነው ብቻ ነው። ስለዚህ በቸገረን ሰዓት በእርግጥም ብርሃናችን ክርስቶስ ነው። ስለዚህ ወደ እሱ መሄድ አለብን። እንደው እባካችሁ ባይደንቃችሁ እንኳን አታቃሉት፣ ባይገርማችሁ እንኳን አታርክሱት። በጣም ነው የሚደንቀው።
በሰማይ ላይ አውጥቶ ትወልጅኛለሽ ብሎ ሹክ ብሎ መናገር የሚችለው ክርስቶስ መልአኩን ልኮ መሬት ላይ ያወረደው ለምን ይመስላችኋል? በሰማይ ላይ ሁሉን ጣጣቆ ጨርሶ ማውረድ ይችል ነበር እናቱን። ሰማይ ድረስ ያላወጣት መሬት ላይ የምትመላለስ ተአምር እንዳለች ልብ እንድንል። በእጆቹ የነካው እንጨት ሕይወት ከሰጠ፣ የተሰቀለበት መስቀል ሕይወት ከሰጠ፣ እሷ ሕይወት ላትሰጥ ነው? እሷ ታሪክ ላትቀይር ነው? እሷ ሕይወት ላታስተካክል ነው? አረ በትንሹ አትገምቷት። እሷ መንግስተ ሰማያት ታስገባለች። ስሟ እኮ መርህ ለመንግስተ ሰማያት እኮ ነው። ሌሎችም ጻድቃን በመልጃቸው ያስገባሉ እኮ። ተው ክርስቲያኖች፣ ተራ በሆነ ነገር ላይ ጊዜያችሁን አታባክኑ። እውነት የቤተ ክርስቲያናችንን ንጹህ የሆነውን ትምህርት ቁጭ ብለን እንስማ። በዚህም በዛም በሚያወላግደው ነገር ላይ ጊዜያችሁን አታባክኑ። እርግጥ ነው ቀና የሆነ መልስ መስማት፣ የቤተ ክርስቲያኑን ትምህርት ማዳመጥ ግድ ነው። በሰማችሁት ወሬ ሁሉ ባደመጥነው ውርጅብኝ ሁሉ ግን አትረበሹ። እንዴ ስለሷ ተአምር ለማወቅና እሷና አንተን በመልጃዋ እንዳዳናችኋችሁ እኮ ለማወቅ ተአምረ ማርያም ተገልጦ እኮ መነበብ አይጠበቅበትም። እናንተ ራሳችሁ እኮ ያልተገለጣችሁና ያልተነበባችሁ የሷ ተአምር የተጻፈባችሁ ገጾች ናቸው። በአንድ ቅጽበት በደረሰባችሁ ስብራት ለምንድን ነው ሁሉ ጊዜ ተሰብራችሁ የምትኖሩት? አንዴን የወደቃችሁ፣ አንዴን የተሳሳታችሁት፣ ሁሉ ጊዜ ግን መነሳት አለ። እግዚአብሔር ሆይ ብወድቅ እነሳለሁ፣ በጨለማም ብቀመጥ እግዚአብሔር ብርሃን ይሆንልኛል። ጠላቴ ሆይ ደስ አይበልህ፣ ወደ ብርሃን ያወጣኛል፣ ጽድቅንም አያለው ነው የሚለው ክርስቲያን። ነብዩ ነው ይሄንን የተናገረው። ወጣቶች ዛሬ በሚሆነው ነገር ስራ አጣችሁ ሊሆን ይችላል። ትምህርት አልሳካ ብሎ ተዘግቶ ሊሆን ይችላል። የምወዳቸውን እንዴት እጦራለሁ ብላችሁ ጭርምት ኩርምት ብላችሁ እያላዘናችሁ እያለቀሳችሁ ሊሆን ይችላል። እኔ ያልጠቀስኩት ብዙ ፈተና ሊኖራችሁ ይችላል። ይሄ ማለት ግን የነገ ህይወታችሁ ነው ማለት ግን አይደለም። ይሄ ማለት ግን ለዘላለም የተቆረጠላችሁ ህይወት ነው ማለት ግን አይደለም። በዚህ ቅጽበት ይልቅ ወደ እግዚአብሔር ጸጋ፣ ይልቅ ወደ እግዚአብሔር ምስጢር ነው እንጂ መድረስ ያለባችሁ። ልሙት በቃ ለምን ትላላችሁ? ገና በልጅነታችሁ በጀመረው ነገር የበስተርጅና ዘመናችሁንም ለምን ታበላሻላችሁ? የነገር ፍጻሜ ሌላ ሊሆን ይችላል፣ ደግሞም ይሆናል ከእግዚአብሔር ጋር ከሆነ። ውድ የቻናሌ ቤተሰቦች ለዛሬ ያዘጋጀሁላችሁ ቪዲዮዎች እነዚህን ይመስሉ ነበር። እስከዚህ ድረስ ስለተከታተላችሁኝ ከልብ እያመሰገንኩ ላይክ አድርጋችሁ ውጡ። ቸር ሰንብቱ።